ሰላም ሰላም እንዴት አላችሁ? ይህ ከዜሮ ጀምረን ፎቶሾፕን አንድ በአንድ የምንማርበት ኮርስ 11ኛው ቪዲዮ ነው። በዛሬው ቪዲዮ ፍሬም ቱል እና ስፖት ሄሊንግ ብረሽ ቱል እናያለን። ጊዜ ሳናጠፋ ቀጥታ ወደ ትምህርታችን እንሂድ። እኔ እስማኤል ከማል ነኝ። ይህ ተልዊን ነው። ኦኬ ቱልባር ላይ ከክሮፕ ቀጥሎ ፍሬም ቱል እናገኛለን። ሾርትከቱ ኬ ነው። ይህ ቱል ፎቶሾፕ 2019 ቨርዥን ላይ አድ የተደረገ ቱል ነው። ስራው ኢሜጅን ኮንቴን የሚያደርግ ፍሬም መስራት ነው። እዚህ ጋር የከፈትኩት አንድ ዶክመንት አለ፣ እሱ ላይ ሆነን እንየው። ኦኬ ቱሉን ከያዝን በኋላ ፍሬም ለመስራት በቀላሉ ክሊክ አድርገን ድራግ እናደርጋለን። ፕሮፖርሽናል እንዲሆን ከፈለገን ሺፍትን እንይዛለን። በምንፈልገው ሳይዝ በዚህ መልኩ እናስቀምጠዋለን። ሌየርስ ፓናል ላይ ብንሄድ ፍሬም 1 የሚል አዲስ ሌየር ክሬት እንደተደረገ ማየት እንችላለን። ግን ሌየሩ ልብ ካላችሁ ከዚህ በፊት የምናውቀው ኖርማል ሌየር አይደለም። እንደምታዩት ሌየሩ ሁለት ሳምኔል ያለው። በደንብ ጎላ ብሎ እንዲታያችሁ ሳይዙን ከፍ አድርገው እዚህ ባዶ ኤሪያ ላይ ራይት ክሊክ አድርጋችሁ የሌየሮቹን ሳምኔል ሳይዝ መቀየር ትችላላችሁ። ጎላ ብሎ እንዲታየን ላርጅ እናድርገው። ኦኬ አሁን ሌየሩ ላይ ያሉት እነዚህ ሁለት ሳምኔሎች ምንድናቸው? የመጀመሪያው ግልጽ ነው፣ ያው ሌየሩ የፍሬም ሌየር መሆኑን የሚያሳየን። ሁለተኛው ደግሞ ፍሬሙ የሚይዘውን ኢሜጅ ነው የሚያሳየው። አሁን ፍሬሙ ባዶ ነው፣ ምንም ኢሜጅ የለውም። ሰው ይሄ ሳምኔል እንደዚህ ባዶ ነጭ ሆኖ ነው የሚታየን። ልክ ወደ ፍሬሙ ኢሜጅ ስናስገባ ቀጥታ እዚህ ጋር መጥቶ ይታየናል። በጣም ጥሩ። ፍሬም ውስጥ የምናስገባውን ኢሜጅ እናመጣለን። ልክ ኢሜጁን ወደ ፎቶሾፕ ስናስገባው አውቶማቲክሊ እንደምታዩት ፍሬም ውስጥ ጥቅልል ብሎ ይገባል። የሌየሩም ሳምኔል ላይ እንዳልኳችሁ በዚህ መልኩ ይመጣል። ኦኬ አሁን ይህ ኢሜጅ ፍሬም ውስጥ ገብቷል። ሶ የሚታየን በሰራነው ፍሬም በኩል ብቻ ነው ማለት ነው። ከፍሬሙ አልፎ ሄደው የኢሜጁ ፓርት ሃይድ ሆኗል። ኢሜጁን ክሊክ አድርገን በዚህ መልኩ በፍሬም ውስጥ ማንቀሳቀስ እንችላለን። ስኬል ማድረግ ከፈለግን ኮንትሮል ቲ ብለን ትራንስፎርም ኮንትሮሎችን አክቲቭ አድርገን ስኬል ማድረግ እንችላለን። ፍሬሙን ብቻ ደግሞ ትራንስፎርም ማድረግ ከፈለግን የፍሬሙ ላይን ላይ ክሊክ ስናደርግ እንደምታዩት ሃንድሎች ይመጡልናል። ሶ እነሱን ይዘን ፍሬሙን ወደ ፈለግነው ዳይሬክሽን ኤክስፓንድ ማድረግ እንችላለን። ፍሬሙን ከነ ኢሜጁ ማንቀሳቀስ ኢቨን ትራንስፎርም ማድረግ ከፈለግን ደብል ክሊክ እናደርጋለን። ከዚያ ሙቭ ስናደርግ አንድ ላይ ሙቭ ያደርጋሉ። ትራንስፎርም ብናደርግም እንደምታዩት አንድ ላይ ትራንስፎርም ያደርጋሉ። መልሰን ኢሜጁ ላይ ብቻ መስራት ከፈለግን ደብል ክሊክ አድርገን ኢሜጁን ብቻ ኤዲት ማድረግ እንችላለን። በጣም አሪፍ። ኢሜጁን ማጥፋት ከፈለግን ፍሬሙ እንዳለ ሆኖ ኢሜጁን ብቻ ማጥፋት ከፈለግን ሌየሩ ላይ ኢሜጁ ያለበትን ሁለተኛውን ሳምኔል ክሊክ አድርገን ሰሌክት እናድርገውና ኪቦርዳችን ላይ ባክስፔስ ኦር ዲሌትን ተጭነን እናጠፋዋለን። ኢሜጁ እንዳለ ሆኖ ፍሬሙን ማጥፋት ከፈለግን ደግሞ የመጀመሪያውን የፍሬሙን ሳምኔል ሰሌክት አድርገን ራይት ክሊክ እናድርግና እዚህ ጋር ከላይ ሪሙቭ ፍሬም ፍሮም ሌየር እንለዋለን። እንደምታዩት ፍሬሙ ጠፍቶ ኢሜጁ ፍሪ ይሆናል። ኦኬ ቀድሞውኑ ዶክመንታችን ላይ ያሉ ኢሜጆችን እንዴት ነው ፍሬም ውስጥ የምናስገባው? በጣም ቀላል ነው። ኢሜጁን ሰሌክት አድርገን ላዩ ላይ ፍሬሙን መስራት ነው። አለቀ። ወይም ደግሞ ፍሬሙን ከሰራም በኋላ ኢሜጁን ድራግ አድርገን ቀጥታ ፍሬሙ ላይ እንለቀዋለን። አሊያም የኢሜጁን ሌየር ይዘን የፍሬሙ ኢሜጅ ሳምኔል ላይ እናስገባዋለን። የሚመቸንን መጠቀም ነው። ይህ ቱል ብዙ ኦፕሽኖች የሉትም፣ ጀስት አንድ የሼፕ ኦፕሽን ነው ያለው። ይሄኛው እስካሁን ስንሰራበት የነበረው ሬክታንጉላር ፍሬም ነው። ሁለተኛው ደግሞ ኢሊፕቲካል ፍሬም ነው። ክብ የሆነ ፍሬም መስራት ከፈለገን ይህንን እንጠቀማለን። በሁለቱም እስቲ የሆነ ሴንስ ያለው ምሳሌ እንስራ። ኦኬ እዚህ ላይ የሆነን ኢሜጅ እናምጣና የቲቪው ስክሪን ላይ እየታየ ያለ ነገር እናስመስለው። ዙም እናድርግና መጀመሪያ በስክሪኑ ልክ ፍሬሙን እንስራ። ከዚያ ኢሜጁን እናስገባለን። የፍሬሙ ላይን እንደዚህ የሚታየን ሌየሩ ሰሌክት ስለተደረገ ነው። ሰሌክሽኑን ከሱ ላይ ስናነሳ ወይም ባዶ ኤሪያ ላይ ክሊክ አድርገን ስናላቀቀው ይጠፋል። በጣም አሪፍ። ለክቡ ፍሬም ደግሞ ሌላ ኢሜጅ እናምጣ። እዚህ ጋር የቱሉ ፋንክሽን ላይ እንዳለው አይነት ኤግዛምፕል ነው የምንሰራው። የባህር ኢሜጅ እናመጣና ካፕ ውስጥ ያለ እናስመስለዋለን። ሶ መጀመሪያ ኢሊፕቲካል ፍሬም ላይ እናደርገውና ዙም አድርገን ፍሬሙን እንሰራለን። ፐርፌክት ሰርክል እንዲሆን ሺፍትን እንይዛለን። ከሰራም በኋላም ለማስተካከል ስኬል ስናደርግ ሺፍትን እንይዛለን እና ደግሞ የምንጠቀመው ኮርነር ላይ ያሉ ሃንድሎችን ነው። ከጎን ወይም ከላይና ከታች ያሉት ሃንድሎች ስትሬች ያደርጋሉ። ኦኬ ኢሜጁን እናስገባ። በምንፈልገው ሳይዝ አድጀስት እናድርገው። ጨረስን። እንዳያችሁት በጣም ቀላል ቱል ነው። አይ ቲንክ ሁሉም ነገር ግልጽ ነው። በጣም አሪፍ። ቀጣዩ አይድሮፐር ቱል ነው።
ይህን ቱል በደንብ በምሳሌ ለማየትና ጥቅሙን ለመረዳት እንደ ብረሽ ያሉ ከለርን የምንጠቀምባቸው ቱሎችን ቀድመን ማወቅ አለብን። ይህን የቱል ግሩፕ ዘለን ቀጥሎ ወዳሉት ቱሎች እንሄዳለን። ምንም አታስበው፣ ብረሽ ቱልን ስናይ ተመልሰን እነዚህን ቱሎች እናያቸዋለን። ቀድመን ባልተማርነው ነገር ምሳሌ እየሰጠው ኮንፊውዝ ማድረግ ስላልፈለግኩ ነው። ኦኬ ቀጥሎ ወዳለው የቱል ግሩፕ ስንሄድ ምንድነው የምናገኘው? በቅድሚያ ስፖት ሄሊንግ ብረሽ እናገኛለን። ሾርትከቱ ጄ ነው። ይህ ቱል ኢሜጅ ላይ ያሉ አንዳንድ እንከኖችን የምናስተካክልበት ወይም ከኢሜጅ ውስጥ የማንፈልጋቸውን የሆኑ ጥቃቅን ነገሮች የምናስወግድበት ቱል ነው። ቴክኒኩ እንዴት ነው? ቱሉ በሚሰጠን ብረሽ ማጥፋት የፈለግነውን ፔንት እናደርጋለን። ከዚያ በዙሪያው ያለውን የከለር የቴክስቸር ኮንተንት አናላይዝ ያደርግና ከዚያ ጋር በሚመሳሰል መልኩ ያን ፔንት ያደረግነውን ኤሪያ ሪፕሌስ ያደርገዋል። ያ ሪፕሌስ የተደረገው ኤሪያ ምንም ኤዲት እንደተደረገ አያስታውቅም። ኢሜጁ ምንም ሳይበላሽ የሆነን ነገር ከኢሜጅ ውስጥ ለማጥፋት እንጠቀመዋለን ማለት ነው። ኢሜጅ ደግሞ እንክፈትና እስካሁን ያለውን በተግባር እንየው። ኦኬ አሁን እዚህ ኢሜጅ ላይ ቲሸርቱ እንደምታዩት የሆነ ነገር ተረጭቶበት ቆሽሿል እንበልና ይህን ኢሜጅ ለዲዛይናችን ፈለግ ነው። ምናልባት የተለየ ምክንያት ከሌለን በቀር ኖርማሊ ቲሸርቱ እንዲሆነው ዲዛይን ላይ አንጠቀመውም። which means ኢሜጁ ምንም ሳይነካካ እነዚህን ነገሮች ከቲሸርቱ ላይ ማጥፋት አለብን ማለት ነው። ቲሸርቱ እንደምታዩት ዝም ብሎ ከለር ብቻ አይደለም፣ ስትራይፕ አለው። የጨርቁ ቴክስቸር ክሊር ነው። ኤዲት ሲደረግ እነዚህ ነገሮች መጠበቅ አለባቸው። ለዚህ የሚሆንን ቱል ምንድነው? ስፖት ሄሊንግ ብረሽ ነው። በጣም አሪፍ። መጀመሪያ ስቲች እናጥፋት። እንደምታዩት የብረሹ ሳይዝ ፔንት ከምናደርገው ኤሪያ አንጻር ተለቅ ይላል። እናሳንሰዋለን። ከዚህ በፊት እንዳየነው ኦፕሽን ባር ላይ እዚህ ጋር የብረሹን ሴቲንጎች እናስተካክላለን። እዚህ ቱል ላይ ደግሞ አንድ ነገር ልጨምርላችሁ። ወደ ኦፕሽን ባር መምጣት ሳያስፈልጋችሁ ራይት ክሊክ ማድረጋችሁ ሙሉ የብረሹን ሴቲንጎች ማግኘት ትችላላችሁ። ለአሁን የምንፈልገው ሳይዝ ብቻ ስለሆነ ይሄ ሁሉ ግርግር አያስፈልገንም። ሾርትከቱን ስኩዌር ብራኬት ተጠቅመን በምንፈልገው ልክ እናሳንሰዋለን። ከዚያ ኤሪያው ትንሽዬ ስለሆነ ጀስት ክሊክ ብቻ እናደርጋለን። አያችሁ ይሄ ቱል ምን ያህል ኢንተለጀንት እንደሆነ። መስመሩ ቴክስቸሩ ምንም ሳይበላሽ የምንፈልገውን ነገር አጥፍቶልናል። እንቀጥል። እቺንም ይሄንንም እንደዚህ ደግሞ የተቀራረቡ ሲሆኑ አንድ ላይ ፔንት አድርገን ማጥፋት እንችላለን። ይሄንንም አንዴ ፔንት እናድርገዋለን። የቀረ ወይም ልክ ያልሆነ ነገር ካለ ራሱ መልሰን ፔንት ስናደርግ ይጠፋል። ይችንም በዚህ መልኩ እናጠፋታለን። ጨረሰን። ስፖት ሄሊንግ ብረሽ እንግዲህ ይሄ ነው። አሁን እዚህ ኢሜጅ ላይ ኤዲት እንደተደረገ የሚያሳብቅ ነገር አለ? የለም። የቱሉን ኦፕሽኖች ወደ ማየት ስንሄድ እዚህ ጋር ከብረሽ ሴቲንግ ቀጥሎ ሞድ የሚል ድሮፕ ዳውን ሜኑ እናገኛለን። እነዚህ ብሌንዲንግ ሞድስ ይባላሉ። ፎቶሾፕ ላይ ብዙ ቦታ እናገኛቸዋለን። እዚህ ጋር ምንድነው ስራቸው? ፔንት ያደረግነው ኤሪያ ላይ ሪፕሌስ የሚያደርጉት ፒክስሎች መጀመሪያ ከነበሩት ጋር የሚዋሃዱበትን ስታይሎች ያስመርጡናል። ኮመንሊ ባይ ዲፎልት እንዳለው ኖርማልን ነው የምንጠቀመው። አሁን ያየነውን አይነት ሪዛልት የሚሰጠን ኖርማል ነው። ሌሎችን ስታይሎች ስንጠቀም የሚሰጠንን ሪዛልት እየቀያየራችሁ እናንተ ቼክ አድርጓቸው። ቀጥሎ እዚህ ጋር ታይፕ በሚል 3 አማራጮች አሉ። ኮንተንት አዌር፣ ክሬት ቴክስቸር እና ፕሮክሲሚቲ ማች። እነዚህ ቱሉ ለሪፕሌስመንት የሚጠቀማቸውን ፒክስሎች የሚመርጥባቸው ቴክኒኮች ናቸው። እስካሁን ስንሰራበት የነበረው ኮንተንት አዌር ሞር ኢንተለጀንት የሆነ ኦፕሽን ነው። ፔንት ባደረግነው ኤሪያ ዙሪያ ያለውን ኮንተንት በደንብ አናላይዝ ያደርጋል። ሁለተኛው ክሬት ቴክስቸር የሚለው በዙሪያው ባሉት ፒክስሎች መሰረት አዲስ ቴክስቸር ክሬት ያደርጋል። በዚያ ቴክስቸር ኤሪያውን ፊል ያደርጋል። ግን ይህን አማራጭ ብዙ አንጠቀመው። ስፔሻሊ አሁን በምሳሌ ላይ ያየነው አይነት ስራ አይሆንም። ለምሳሌ እዚህ ጋር ዝም ብዬ ፔንት አድርጌ ባሳያችሁ ተመልከቱ። አሁን ከኤሪያው ጋር ተመሳሳይ በሆነ ኮንተንት ፊል ከማድረግ ይልቅ ሌላ ቴክስቸር ነው ይሰራልኝ። ይህ ኦፕሽን በተለይ መልቲፕል ከለር ወይም ቴክስቸር ያላቸው ኢሜጆች ላይ አይሆነንም። እዚህ ጋር ጥያቄ ልጠይቃችሁ፣ ቴክስቸር ምንድን ነው? መልሶቻችሁን ኮመንት ላይ እጠብቃለሁ። ኦኬ፣ ሶስተኛው ኦፕሽን ፕሮክሲሚቲ ማች ነው። ይህኛው ከኮንተንት አዌር ጋር ሰምቲንግ ተቀራራቢ ነው፣ ግን እንደ ኮንተንት አዌር ሰፋ ያለ ኤሪያን አናላይዝ አያደርግም። ኢሚዲየትሊ በብረሹ ዙሪያ ያሉ ፒክስሎችን ነው የሚጠቀመው። ፕሮክሲሚቲ ላይ ስናደርገው እዚህ ጋር ተጨማሪ ዲፊውዥን የሚል ሴቲንግ ይመጣልናል። ይሄ ሪፕሌስ የሚያደርጉት ፒክስሎች የሚዋሃዱበትን ሃርድነስ ወይም ሶፍትነስ ሴት የምናደርግበት ነው። ዝቅ ያለ ቫልዩ ላይ ሲሆን ሻርፕ ይሆናል፣ ስንጨምረው ደግሞ ሶፍት ይሆናል። የመጨረሻው ቫልዩ 7 ነው። ጀነራሊ ፕሮክሲሚቲ ማች ትናንሽ ኤሪያዎች ላይ አሪፍ ሪዛልት ሊሰጥ ይችላል። ከዚያ ውጭ ግን ያን ያህል አይደለም። በቀላሉ ቤስት ሪዛልት ለማግኘት ኮንተንት አዌር ላይ ብናደርገው ግልግል ነው። ቀጥሎ ያለው ሳምፕል ኦል ሌየርስ የሚለውን ከዚህ በፊት በተወሰነ መልኩ ኮንሰፕቱን አይተናል። እዚህ ጋር ምንድነው የሚያደርግልን? ቼክድ ካደረግነው አክቲቭ ከሆነው ሌየር እና ከሱ በታች ካሉት ሌየሮች በሙሉ ዳታ ይወስዳል። አንቼክድ ከሆነ ደግሞ ኦንሊ አክቲቭ ከሆነው ሌየር ነው ዳታ የሚወስደውና ኤዲቱን አፕላይ የሚያደርገው። ይሄ ለምን ይጠቅመናል መሰላችሁ? ሪፕሌስ የሚያደርጉትን ፒክስሎች ራሱን በቻለ ሌየር ላይ ማድረግ እንችላለን። እስካሁን ስንሰራው የነበረው ኤዲት ሁሉ እንደምታዩት አንድ ሌየር ላይ ነው ያለው፣ እዛው ኢሜጅ ላይ ነው ሁሉንም ነገር
አፕላይ እያደረግን የመጣ ነው። የሰራናቸውን ነገሮች ለይተን ማጥፋት ወይ የሆነ ነገር ማድረግ ብንፈልግ አንችልም። ሳምፕል ኦል ሌየርስ የሚለውን ቼክ አድርገን ግን ለምሳሌ አንድ ኢሜጅ እንክፈት። ኦኬ ከዚያ ኒው ሌየር ክሬት እናድርግና እሱ ላይ ሆነን አንዱን እንቁላል እናጥፋው። አሁን አዲሱ ሌየር ላይ ስንሄድ እንቁላሉን ለማጥፋት ክሬት የተደረገውን ፓርት ይዞ እናገኘዋለን። ሃይድ ስናደርገው አያችሁ እንቁላሉ ኢሜጁ ላይ እንዳለ ነው። ቦታውን የሚሸፍነው ፓርት ደግሞ ራሱን በቻለ ሌየር ነው። ሶ ሰፓሬትሊ ከዚህ ፓርት ጋር ዲል ማድረግ እንችላለን ማለት ነው። ሳምፕል ኦል ሌየርስ ቼክ መደረጉ ለዚህ ይጠቅመናል። በጣም አሪፍ። እንግዲህ ያየናቸው ነገሮች ግልጽ ናቸው ብዬ ተስፋ አድርጋለሁ። ያልገባችሁን ነገር ኮሜንት ላይ ወይም ግሩፕ ላይ ጠይቁ። የተጠቀምኳቸውን ኢሜጆች ዲስክሪፕሽን ላይ ባለው ሊንክ ማግኘት ትችላላችሁ። በቀጣዩ ቪዲዮ እስከምንገናኝ ሰላም።